እችላለሁ። ምንም ችግር የለውም። አዎ እኛ ራሱ ትላንትና ድግምቱ አገኘን ትላንትና መሰለኝ ዞሮብናል። ትላንትናም አክቹዋሊ ታመናለህ? ነበርኩ ፍሮም ዘ ቬሪ ቢጊኒንግ። ትላንትናም በነበራችሁበት ስታወሩ ነበርኩኝ። ቬሪ ቢጊኒንግ ጀምሮ እስከ መጨረሻ ማለት ኦልሞስት እያዳመጥኩ ነበረ ማለት ነው። አዎ ዛሬም ሀያት ቤት ነበርን፣ ቅድም ተገኝተን ነበር ሀያት እና ባይ ዘ ዌይ ኢንተርቪው አድርገናታል። ኢንተርቪው አድርገናት ያው ፕሮሰሱ ብዙ ነው። ፕሮሰሱ ማለት መጀመሪያ ያው ኮስት ቤኔፊት አናሊሲስ ሰርተን ነው ግራ ቀኙን አይተን ይሄ ነገር ኦዲየንስ ጋር ቢደርስ ምንድን ነው የሚለውን መጀመሪያ ሰርተን ነው። ከዛ በኋላ ደግሞ ሪያክሽኑን ሳይለቀቅ በፊት እናንተም ስታነሱ የነበረውን ፖይንት ምናምን ባይዘው ያልተነሳ ፖይንት የለም፣ የእናንተም ስጋት ጭምር ማለት ነው። ያው የእኛም የእናንተም ስጋት ስለሆነ ነው። እና አሁን የደነቀኝ ነገር ሲናገር ነበር እና እኔም እዛ ሚዲያው ላይ ስንጠይቃት አንድ ነገር ብለን ነበር። ያችኛዋ ሀያት እኔ ያልኩትን ልንገራችሁ፣ ለሁለት ከፍየዋለሁ። በጣም ያው በጣም ዲፌንድ አድርገናታል። ሌላ ጊዜ እኔ ጥያቄዎቼን አሰናድቼ ለብቻዬ ነው የምጠይቀው። ግን ይሄ ኮሆስት ያስፈልገዋል። እነ ኑር ተካም እየተቀባበልን ነው። የብዙ ሰው ጥያቄ ላይሆን ስለሚችል ይሄ እንትን ስላልሆነ ዲፌንድ ነው ማለት በደንብ ነው የጠየቅናት ማለት ነው። እና ኢቭን ስለ ኢስላም ራሱ አልኩኝ ዛሬ እንትና ሎዛ ስለደገመው ነው። ስለ ኢስላም ራሱ ረድኤትና ሀያት ብዬ ነው የምለያቸው። ረድኤት ስለ ኢስላም ራሱ በጣም ታውቃለች ከሀያት ይልቅ ማለት ነው ብዬ ያለው እዛ ሚዲያው ላይ ራሱ ብዬ ያለው ማለት ሞር ስለ ኢስላም በደንብ ታውቃለች። ቢኮዝ ስታብራራ ያየንበት መንገድ እና ሀያት ያብራራችበት መንገድ ሀያትን ሲጀመር ከእስልምና እንዳይሰፋብኝ እንትኑ ከእስልምና ወደ ክርስትና የሄደችበትን ያነሳቻቸውን 4 ነጥቦች ሀያትን አልጠየቅናትም። ሀያትን ሳይሆን ኦልሞስት ተቀርጿል። ተገቢውን ሰው ትክክለኛውን ሰው ንጽጽር ላይ ጉብዝና ያለው ብቻ ሳይሆን ስለ ኢስላም ደግሞ ጥልቅና ጥብቅ እውቀት ያለው ሰው አቅርበን ኦልሞስት ለአራቱም ዲፌንድ ለማድረግ ቀርጸናል ማለት ነው። ዛሬ ግን ሀያትን አልጠየቅናትም። አሁን ቅድም ሲያወራ ስሰማው ነበርና ባይዘዌ ያቺ ሀያት እኔም ተምታቶብኛል። እዛ ጋር በጣም አንደበቷ እንትን ያለ ምናምን ሀያት ነች እና ስክሪን ላይ ማየት፣ ሞባይል ላይ ማየት፣ አሁን ቲክቶክ ላይ ማየት ሀያት ግን ሌላ ነች። ተወዛግቦብኛል ሲል ገረመኝ በጣም ማለት ነው። እና የሆነ ነገር እንዳለ ነው የተገነዘብኩት። ያ ጨርሻለሁ። የእሱ አነጋገር የራሱን ፖለቲካ እየሰራ ነው። እዛ ቦታ ላይ ኮንፊደንስ ያላት ጠንካራ ብርቷ እያለ ነው የሚያወድሳት እሱ ያቀረባትን ሴት ገባ። ንግግሯን የሚያውቅ ጠንቀቅ አድርጋ የምትናገር ይሄ እያለ ያለው ገባ ራይት እያደረገ ያለው ጤነኛ እንደነበረች እውቅና እየሰጠ ሀሳቧ ላይ ምንም አይነት ችግር እንደሌለ እየተናገረ ነው በነገር ላይ ማለት ነው። ስለዚህ እሱ ጋር ክሌም ሲያደርግ የነበረው ዩቲዩብ ላይ የቀረበችው ሀያት በጣም ጀብዱኛ ገባ ጠንካራ ብርቷ እያለ እያደነቃት በንግግሯ። ስለዚህ እንትን ስለሆነ ነው እንደዛ ነው የእሱ አነጋገር በጣም ፒውር የሆነ ጥርት ያለው የእሱ አነጋገር። እኛ ጋር የመጣችው ሀያት አልተመመችም። እኔ ኢንተርቪው ያረኳት ሀያት ጤነኛ ናት። እኛ ጋር የቀረበችው ሀያት በፈቀደ ነው የመጣችው። በድፍረትና በራስ መተማመን የተናገረችው። ቲክቶክ ላይ ያለችው ሀያት ግን ያለ የፈራች የተጨነቀች አማራጭ ያጣች የደነገጠች ሴት ናት እያለ ነው። ያንን ሲያብራራ ሰው ሲፈራ ሰው ሲጨነቅ አደጋ ላይ ሲሆን ምንም ነገር ሊልና ሊያደርግ ይችላል አለ። ስለዚህ ልንጸልይናትና ከጎኗ ልንሆን ይገባል እያለ ነው። ሰው እርዳታ ያስፈልጋታል እያለ ነው። ገባህ እያልኩ ያለሁት እና አንተ ያየህበትን አንግል አይደለም እሱ ያየው። እሱ የሚልበት ያው ከቨር ያደርጋል ኢን ሴንስ የቆመበት ሚዲያ የቆመበት ቦታ የቆመበት ጫማ ክርስትና ነው። ሶ ዲፌንድ እያደረገ ነው። ዲፌንድ ያደርጋል ኦብቪየስ ነው ማለት ነው። እና ግን ደግሞ መወዛገብ ውስጥ ነው ያለሁት። ያችኛዋ ሀያት ወሬቨር ኢት ኢዝ ምንም ይድረስባት ምንም ከዚች ጋር ግን አንድ አይደለችም ነው ባይ ዘ ዌይ
ይሄን ብቻ አይደለም። ለምሳሌ ስለ መዝሙሩም በደንብ ጥያቄውን ጠይቀናታል። በደንብ ጥግ ድረስ ማለት ነው። ጠይቀናታል ማለት እዛ ላይ እንደዚህ ብለሻል፣ እዚህ ያላልሽ ምናምን ምናምን አይደለም። መስቀለኛ ጥያቄዎች አንድ የሆነ እንትን ስህተት ለማግኘት ምናምን በደንብ ጠይቀናታል። አሁን ስለሱ ማውራት ብዙም እንትን ላንል እንችላለን። ቢኮዝ 50-50 ነው። 50-50 አይደል? አሁንም እኮ ብትክጂኝስ? አሁን ሙባረክ ሚዲያ ላይ መጥቼ ሙባረክ ፖድካስት ላይ መጥቼ ያወራሁት ነገር ማን እንደጠየቀኝ ሙባረክ የሚባለውንም ግለሰብ አላውቀውም ልትይ ትችያለሽ። ብትይስ ብለን ከዛ በኋላ ብትልስ የሚለውን ነገር አይተን አናሊሲስ ሰርተን ነው እንትን ብትልስ ልትል ትችላለች። ባይዞ ቲክቶክ አላት አሁን ለምሳሌ አይደል? ምናልባት አንቺ ምን እንደሆንሽ አላውቅም። ሙስሊም ትሆኛለሽ ወይ ክርስቲያን ትሆኛለሽ? ምንድን ነሽ? እኔ 665 ነኝ። ዳትስ ዋይ ማለት ልትል ትችላለች። ቢኮዝ ቲክቶክ አላት። ረዴት ልትገለጥ ትችላለች አንድ ቀን ኤክስፔክት አደርጋለሁ። ለምሳሌ ለሁለት ነው ድጋሜ ሪሊዝ ሆና ትመጣለች የሚል ስጋት አለ። ብትገለጥስ? ያችኛዋ ረዴት ብትመጣስ እኮ አሁን እኮ መፍትሄው እኮ እሱ ጋር ነው። ያችኛዋ ረዴት ብትመጣስ ብዬ ያችኛዋን ረዴት የደበቀችው እሷ ህመም ውስጥ ነው አይደለ? አሁን እኮ አሁን ስለ ህመሙ ዲቴይል አውርቻታለሁ። ህመሙን አነሳንና ምንድን ነው ህመሙ ብለን ለረጅም ሰዓት ተወርቶበታል። ስለ ህመሙ ምን ይመስልሻል? እስቲ ከቤተሰብሽ ምን ሰምተናል? ቤተሰቦች ምንድን ነው የሚሉት? ቡዳ፣ ሲሕር፣ ጂን፣ አይንናስ ምናምን ማን ሰራው? ምንድን ነው ሀብን ያደረገው የሚለውን በደንብ አውርተንበታል። ያው ሚዲያ ነው፣ መረጃ እንሰበስባለን። መድረስ ካለበት ኦዲየንሱን አይተን እንሰጣለን ማለት አቀርባለሁ ማለት እንደ ሚዲያ እንደዚህ እንደ እንትን ምን ማለት የቆምንበት ሰርክል ኢስላም ነው። አሁንም የኛ ማለት ነው የኛ ሰርክል ኢስላም ነው። ሰርክል ውስጥ ነን ሙስሊም የሆኑ ሰዎች ቀርቦ ያውቃል። ለምሳሌ እነ ሲስተር ዘቢደር አይደል እነ ዶክተር ስማቸው ምናምን ሙስሊም ሆነው አይደለም፣ ግን ለነን ለሙስሊሙ መረጃ ስለሚደርስ እናቀርባለን። ግን ኢቭን ቢሆንስ ብለን ሁላ አናላይሲስ ሰርተን ቢሆን ብለን ተጠንቅቀን የሰራናቸው ነገሮች ሁሉ አሉ። ብትቀየር እውነት ባይሆን እርግጠኛ ባትሆን የሚለውንም ነገር ያው ኮንሲደር አድርገን የሰራ ነው ማለት ነው ፕሮግራሙ። በግልጽ የሚታይና በግልጽ የተናገረችው እኛም የሰማነው ቤተሰቦች ያሞቃን የሰጡት ህመም እስካለባት ድረስ ሀሳብ መቀየርና ለመቀየር አንድ ነገር ነው። በጤና ውስጥ መሆንና ለመሆን ደግሞ ሌላ ነገር ነው። አሁን እንዲሰመርበት የሚገባው ይሄ ነው። እኔ አሁን ግልጽ እንዲሆን ያልተፈለገ ሀሳብ አለ ብዬ የማስበው ሎዛ ሚዲያ ቢደባብስና ቢሸፋፍን ቪዲዮ ቫይራል ስለወጣ እሱ እንዲያውም በግልጽ ሲናገር ያችኛዋ እዚህ የቀረበችዋ ጠንካራዋና ደፋሯ የመሰከረችው ሀያት ባትመጣ አለ ብትፈልግ ተመልሳ ክርስቲያን ብትሆን ሙስሊም ሆና እንኳን ብትቀር ችቦ ለኩሳ ልንሄደችው የተናገረ ሰው ነው። ኢቭን ይህን ጥያቄ ቶሎ እንትን ልበል ብዬ ነው። እሱ ኤንድ ጎሉን ዘግቷል። ስለዚህ ለሱ ነገ ሄዶ ቪዲዮ አውረድ ብሎ በህግ የሚጠይቀው ሰው ሲኖር ብቻ ነው ጣልቃ የሚገባው እንጂ ከዚህ በኋላ አጀንዳና ቢዝነሱም አይደለም። የሎዛ ሚዲያ ማለት ነው። እናንተ ጋር ግን ስንመጣ እዛ ቦታ ላይ የተናገርኩትን አላቅም፣ በጤና አይደለም ምን እንደተፈጠረ እንዴት እንደተፈጠረ አላቅም ያለች አንድ ልጅ አለች። መታ ደግሞ አግዙኝ፣ እርዱኝ፣ በምን ሁኔታ ነው ሚዲያ ላይ የቀረብኩት? ክርስቲያን ሆኜ አላቅም፣ ያን ስናገር አላቅም የምትል ልጅ ደግሞ አለች። ማለትም የአእምሮ የጤና ችግር አለብኝ፣ ቤተሰብ የሚያውቀው የመንፈስ ጭንቀት አለብኝ፣ በሳይንሱም በሃይማኖቱ ማለት ነው። ስለዚህ ትናንትና እናንተ ኢንተርቪው ስታደርጓት የትኛውንም መስቀለኛ ጥያቄ ጠይቋት፣ የትኛውንም ነገር አስደርጓት፣ የተናገረችው በመንፈስ ውስጥና በህመም ውስጥ ሆና ከሆነ ነገ ትቀየራለች። አትቀየረም እኮ ሌላ ነገር ነው። ሙባረክ አሁን እያልኩ ያለሁት ግን የአእምሮ ጤናዋ ራሱ ስቴብል ትክክል አይደለም ልጅቷ። ስለዚህ እኛ ስንጠይቃት መስቀለኛ ጥያቄ ጠይቀን ገምግመናት ፍሊተር አውት አድርገን ነው ቦታ የሰጠናት ካላችሁ እሱን ነገር ሎዛ ሚዲያም አድርጎታል። ትናንትና ቅድም ሲናገር ከሰማኸው መስቀለኛ ጥያቄ ጠይቀናት ኢንተርቪው አድርገናት ቅድመ ጥያቄዎችን አንዳንድ ሁኔታዎችን አጣርተን ገምግመን በሁለተኛ ቀጠሮ መታን ኢንተርቪው ሰጠች ብሎ ተናግሯል። ስለዚህ የእናንተና የእሱ የሚለየው በምንድን ነው? ልመልስልሽ አሁን የእኛና የእሱ የሚለየው ምናምን ሳይሆን እችኛዋን አሁን ደግሞ ማለት ሀያት ያልናትን መታ
እንዲህ አይደለችም ያለችውን ሀያት አዳመጥናት፣ ሪከርድ አረግናት። የምትፈልገውን ጥያቄ ለኦዲየንስ እናቀርባለን ነው አንድ የምነግርሽ ማለት ነው። አሁን እርግጠኛ ሆነን ትክክለኛ ሆና ምናምን አይደለም። ልክ አሁን እኔና አንቺ እዚህ ኢንተርቪው እየተደራረግን ነው አይደል? እያወራን ነው ማለት ነው። ሶ ልክ አሁን ሀያት እቺ ነች፣ ያችኛው ረዴት ያቺ ነች፣ እችኛዋ ሀያት ነች። ከዛ በኋላ ጥያቄዎች ጠየቅናት። አሁን እርግጠኛ ጤነኛ ነች፣ እንዲህ ነች፣ እንዲህ ነች፣ እንዲህ ነች ማለት የምንችልበት አይደለም። የምንጠይቃትን ጥያቄ የመለሰችውን መረጃ ነው እንደ አንድ ፖድካስተር የምናቀርበው። መረጃው ኦዲየንሱ ጋር ሲደርስ ችግር የሚፈጥር ከሆነ እንደ ምን አለ መሰለሽ፣ በኢስላም እንትን የኛ ዋናው ዓላማ እንጃአኩም ፋሲቁን ቢነበኢን ፈተበየኑ። አንድ ሰው ዜና ወሬ ይዞላችሁ ሲመጣ አጣሩ ነው፣ እናጣራለን። ገብቶሻል? ማጣራት ነው። ከዛ በኋላ ደግሞ እቺ ልጅ በሶስተኛ ደግሞ ሌላ ፕሮቴስታንት ብትሆን ለምሳሌ አረ እንትን አይደለሁም ብላ ማለት ኢፍ ቢፈጠር ኢፍ ኤክስ ብለንም ካልኩሌት አድርገነዋል ማለት ነው። አድርገነው ነው ያለው። ከዛ ውጪ ህመሟ ጉዳይ ላይ በህመሟና በምናምን ህመም ውስጥ ነች፣ የሳይኮሎጂ ችግር አለባት ምናምን ለሚለው አሁን አንቺ ስፒሪቹዋል ኬዞች አሁን እንዲህ ብዬ ባስረዳሽ አትቀበዩም፣ ሊገባሽ አይችልም አይደል? አሁን እሺ አንተ መልስልኝ። ስለ ህመሙ ኢንዲቴል ማውራት እንችላለን ባይሆን በቃ አንተ መልስልኝ፣ እኔ እንዲገባኝ። ዝርዝሩን ተውና አንተ ቀጥታ አልጠይቅ። እሷም የተናገረችውን ሀያት ተደግሞብኛልና መንፈስ ህመም አለብኝ በምትለው አንተ ተቀብለን አልተቀበልክም? ሀያት ተደግሞብኛል በምትለው እሷ እንደ እንትን ቼክ ማድረግ የምንችለው እኔ ቼክ እናደርጋታለን። ቼክ ማድረግ የምንችለው በቁርአን ነው። አልቀራንባትም። እሺ አልቀራችሁባትም። ሎዛ ሚዲያ ላይ ሄጄ የተናገርኩትን አላውቅም። እንግዲህ እሷ እንደሆነች እኛ እናውቃለን ብለን ጥያቄ ያቀረብንላት አላውቅም ብላለች። ስለዚህ እንደዛ እንድትያደረጋት ነገር ነው እኮ እንደዛ እንድትያደረጋት ነገር ለአንተ ምን ይመስልሃል? እየዋሸች ነው ወይስ ደግሞ ያልኩሽ እኮ ለእኔ እንደኔ እንደ ፖድካስት ወንበር ላይ ያስቀመጥኳት እና ሀያት ለምሳሌ አንቺ እስቲ የህይወት ታሪክሽን ንገሪኝ አልኩኝ። ለምሳሌ ንገሪኝ አልኳት እና እንዲህ ነው ብላ አወራች አይደል? ኦኬ እንደዚህ የሚባል ወንድም የለሽም እንዴ አልኳት። እኔ አልጠቅስም ያንን እንዲህ ነው እያልኩ ማለት ነው። አረ እንደዚህ አይነት የለም እንዴ አንቺ ራስሽን አታውቂም እያልኩኝ ጠየቁ። አንቺ እንደዚህ አላልሽም፣ ለምን ልዩነት እንዴት ተፈጠረ የሚለውን ቅርጽና እኔ ለኦዲየንስ እንደ አንድ ፖድካስተር አቀርባለሁ። እንደኔ ግን እቺ ልጅ ታማሚ ነች፣ ሲሕር አለባት፣ ቡዳ አይንናስ አለባት ለማለት እኔ ወይ መቅራት አለብኝ ቀርቼ ወይ የሆነ ነገር አድርጌ ክሮስ ቼክ ማድረጋል። ያንን አላረኩም። እሷም ደግሞ ልክ ፖድካስቱ ላይ እንዲያርጉልኝ ያለቻቸው ነገሮች አሉ። እነሱን አስተላልፈናል። ይሄን አርጉልኝ፣ ምንድን ነው የምትፈልጊው? እሺ ይሄስ ቢሆን ምን ሀፕን ሊያደርግ ይችላል ስንላት እንዲህ አድርጉልኝ። ያው ትላንትና እንደሰማሽው ነው፣ ቤተሰብ አለ ከጎን፣ ሌሎች እዚህ እስኪመጡ ድረስ ያው ማስረጃዎች መረጃዎች ምናምን አሉ። አሁን የባንክ ምናምን የምትሉት እናንተ የተረጋገጠ መረጃ ነው። እሱን ፖድካስት ላይ የምትሰሙት ይሆናል። ኦኬ እሺ። አሁን አንተ ሎዛ ሚዲያ ላይ እስልምናን በዛ መንገድ የተናገረችው እንደዛ ክርስትን አሁን እኔ ሊገባኝ ያልቻለው ማለት ነው። በተደጋጋሚ ስጠይቅ እየተዘለለም ጥያቄ እንዳይመለስ እየሆነብኝ ያለውን ደግሜ እጠይቃለሁ። ክርስቲያን ሆኖ እንደ ክርስቲያን እንድትቀርብ የአበሻ ቀሚስ አስለብሶ ማህተብ አድርጎ ነጠላ አስደርጎ ሎዛ ሚዲያ ፖድካስት ያስቀመጣት መንፈሱ ነው እያላችሁ ነው እናንተ ለኛ? መንፈሱ ነው ያቀረባት ለማለት እኮ አልኩሽ እኮ። ለምሳሌ የኔ ድምዳሜ አሁን እንደ አንድ እንትን ምሳሌ ጥያቄዎች ጠየቅናት አይደል? አላቅም እኔ አለች። ከዛ ለምንድን ነው የማታውቂው? ለምሳሌ እኔ ጥያቄዎች አቅርቤያለሁ። አሁን ጥያቄዎቹን ካነሳው እንትን ነው የሚሆነው። ለምሳሌ ለአንቺ ላስረዳሽ። እስቲ ንገሪኝ፣ ይህን ያህል ረጅም ጊዜ ወደ ሲሕር ስታስጠጋው ይህን ያህል ጊዜ ለምሳሌ ሌላ ሞመንት እስቲ ንገሪኝ፣ እንደዚህ ረጅም ጊዜ ራስሽን ማታቂበት ጊዜ ተፈጥሯል ወይ ከዚህ በፊት? ወይ ቤተሰቦች የነገሩሽ? ቤተሰቦቹንም ክሮስ ቼክ እናደርጋለን። ባይዞ ስንላት ለምሳሌ አነሳች አንድ ሁለት ሞመንት። ምሳሌ 17 ቀን
ራሷን የሳተችበትን ሞመንት አነሳች። እዛ ከጓደኞችሽ ጋር እየተጣላ አሁን እንደዚህ ምሳሌ አሁን ብዙ ነገር ተፈጥሯል በሙስሊሙና ራስን መሳት ማለት አእምሮ ንቃተ ህሊናዋን አታ እንደ እብድ ሆነ 17 ቀን ቆይታለች ነው ወይስ ደግሞ ልክ ይሄ ያለችበትን ሀያት ወይ ደግሞ ራሷን ስትባንን ራሷን የምታውቅበት ሀያት ይሄ አሁን እሷ አለብኝ የምትለው አይንናስ ወይም ሲሕር ሀፕን ሲያደርግ ላይ ሀፕን ሲያደርግ ለረጅም ጊዜ ቆይተሽ ታውቂያለሽ ወይ? ለምን ይህን ያህል ቃለ መጠይቅ ለማድረግ ይህን ያህል እንትን ለማድረግ ረጅም ጊዜ ይቆያል። የምታረጊውን ነገር በራስሽ በማታቂበት ሞመንት ተፈጥሯል ወይ? እስቲ 2-3 ሞመንቶች ሰዎች የሚያስረዱሽን ንገሪኝ ካልናት በኋላ ያንን ሞመንት ክሮስ ቼክ አድርገናል። ክሮስ ቼክ 17 ቀን ቆይታ ራሷን ሳታቅ የቆየችባቸው ጊዜያቶች እንዳሉ አስረዳች። ባይዘው አንድ ነገር ልንገርሽ፣ አንቺ እርግጠኛ ነህ? አንዴ ልጨርስና የ17 ቀን ቆይታዋ ኑሯን እየኖረች 17ቱን ቀን እሷ አልነበረች፣ እየበላች እየጠጣች እየኖረች ነበር አይደለ? ወይስ ደግሞ እንደ እብድ ሆና ነው የኖረችው? አሁን ይኸውልሽ፣ ለዚህ ነው አንቺ እብደትና አለየሽውም እምልሽ። እብደትና አይንና እናንተ ለዩልን እንጂ እናንተ ለዩልን እንጂ እኛ እኮ መለየት ከበደ። አይንና ሲሕር ምናምን የሚባለውን አንቺ አሁን አንድ ሰው ካበደ እብደት አይደለም እያልኩሽ ነው። እብደትን አንቺ ሳይኮሎጂካል እንትን ኢፌክት እያረግሽው ነው። አንድ ሰው ድግምት የተደገመበት ሰው ኢንዲቴል በዚህ ጉዳይ እናውራ ካልሽኝ እኮ ጊዜው ሰጂና ኢንዲቴል እስከምንችለው አወራልሻለሁ። አይ አይደለም ጊዜ ወስደን ሳይሆን እኔ አሁን ማወቅ የምፈልገው እሷን ከዚህ እንለያትና ቆይ ጥያቄው ስመጣለሽ፣ ቆይ ወደ ፖይንት አታስችኝ፣ ወደ ፖይንቱ ልምጣለሽ። 17 ቀን የቆየችበትን ሞመንት ራሷን ሳታቅ ሞመንት አስረዳችኝ። እሺ ሌላስ ሞመንት? ሌላ አንቺ በምን ሁኔታ ለ17 ቀን ቆየች? ሌላ ሞመንት አልፈልግም እኔ ሙባረክ። ለ17 ቀን ቆይታዋ ኢንተርቪው እየደረገች ስራ እየሰራች እየበላች እየጠጣች እየታጠበች ኑሯን እየቀጠለች ነው የቀጠለችው። እሷ ሳትሆን ለ17 ቀን ሃይማኖት ቀይራ ነበር። የዛኔ ሃይማኖት መቀየር አይደለም እየበላች እየጠጣች። ለምሳሌ ሃይማኖት መቀየሯን አላውቅም። ጥያቄም አይደለም። ወላጆቿ በምንድን ነው የሚያውቁት ታዲያ? የተለመደ ኑሯን 17 ቀን ከኖረች ላስረዳሽ። ለምሳሌ ኦፓል ለምሳሌ ሲሕር ተሰራባት እንበል፣ አያደርግብሽና ማለት ነው። ሲሕር የምታምኚ ስላልሆነ ነው አሁን እንደዚህ አንቺ የሚያሳምን ነገር አደርጉት እኮ ነው እያልኩ ያሉት። ሙባረክ ለመተማመን እሱ ፖይንት ላይ አድምተን እናውራ። የተለየ ነገር ከሌለ የተለየ ነገር ልትበላ ልትጠጣ ትችላለች፣ ልታወራ ትችላለች፣ ልትንቀሳቀስ ሄዳ ምንም ልታረግ ትችላለች። ለምሳሌ ሌላ እንትን አስረጅኝ ስላት ለምሳሌ ሰዎች ሪከርድ አድርገው አንዳል ልታስወሪኝ ነው ፖድካስቱ ማለት ሞመንት ሪከርድ ተደርጎ አንቺ እኮ እንዲህ ብለሽኝ ነበረ ብለው ጓደኞቼ ያሳዩኛል። ኧረ እኔ እንደዚህ ብያለሁ እንዴ እስከምን የምደርስባቸው አንዳንድ ጊዜ እንደዚህ አይነት ጉዳዮች ይፈጠራሉ አለች። እሷ ያለችውን ነው የምነግርሽ፣ ያለችውና መረጃ መስጠት ነው የኔ እንደ አንድ ፖድካስተር መረጃ መስጠት ነው መጠየቅ። ስለዚህ አሁን አንተ እያልከን ያለው ማለት ነው ሙባረክ፣ እናንተ ጋር አይደለም ነገር በህመሙስ ቢሆን አንተ ጋር ትናንት የተናገረችው ተቀይራስ ቢሆን እሱን ክሮስ ቼክ የምናደርገው እኮ አልኩሽ እኮ ተቀይራም ሊሆን ይችላል። እሱን ክሮስ ቼክ ማድረግ ለምሳሌ ነገ ብትሆን ኢፍ ብትደረግ ለምሳሌ እያልሻለሽው አንቺ ሎዛ ጋር አይደል? ሎዛ ጋር ሄዳ እኔ አሁን አልኩሽ እኮ መነሻ ፖይንት እኔ ጋር መታ እኔም ያልኩት ነው እንዴ ሎዛ ሚዲያ ላይ የቀረበችውን ረድኤት ነው ማለት ረድኤትን አዳመጫታለሁ። ስለ ኢስላም የምታነሳቸው ፖይንቶች ወፈር ያሉ ፖይንቶች ናቸው፣ ጠንከር ያሉ ናቸው። እዚህ ጋር ግን መታ ሙባረክ ፖድካስት ላይ መታ ደግሞ ያወራችው ስለ ኢስላም ነው ያልኩት እኔ ስለ ክርስትና አላልኩም። ስለ ኢስላም ራሱ ኢንዲቴል ያችኛዋ ታውቃለች ከዚችኛዋ ብያለሁ። በፍርሃትና በጭንቀት ምክንያትስ ቢሆን ምክንያቱም አሁን ካለችበት ሁኔታ የትኛውም ሪዝን ይሁን ዋሬቨር ሪዝን አልኩሽ እኮ ሪዝኑን አንቺ በኋላ ነው የምትወስጂው። እሱ ከቨር ማድረጊያ ነው እሱ ከቨር ማድረጊያ ነው። ተይ ኦብቪየስ ነው አልኩሽ እኮ። ማህበረሰቡ ጫና አንዴ እየተደማመጠ ማህበረሰቡ ጫና ደርሶባታል ተብሏል። ጎረቤቶቿ ቤተሰቦቿ ተጨንቀዋል ተብሏል። ማህበራዊ ሚዲያ ላይ ተለቋል። ላይቭ ስትሪሙን እኛ ጋር መቶ ተናግራለች። ስለዚህ ልጅቷ ሎዛ ሚዲያ ላይ በነበራት ኢነርጂ እና ሰልፍ ኮንፊደንስ ልትናገር ያልቻላቸው ከመንፈሱ በዘለለ ፍርሃትና ስትረስ ጭንቀት ውስጥ ማለት ይችላል። ለምሳሌ አሁን ጭንቀት ያየሁባት ነው።
ልጅቷ ላይ ሳይኮሎጂካሊ ፌሻል ኤክስፐሪንሷ ላይ አሁን ጭንቀት ይታየኛል። የተጨነቀ ሰው ገባ ስትናገር ስጠየቅ ራሱ የምትመልሰውን ነገር እየተጠነቀቀች የምታወራ አይነት ልጅ ሆናለች አሁን ላይ። ይሄ ደግሞ የተፈጠረባት የማህበራዊ ሚዲያው ጫና ሊሆን ይችላል። ስለዚህ እናንተ ፖድካስታችሁ ላይ መታችሁ አስቀምጣችሁ ስትጠይቋት እኔ ቆይ ፕሊስ አንድ ልጨርስልህ ፖይንቴ ስትጠይቋት እኛ ጋር መታ የተናገረችው ነገር አጣርተንና ገምግመን የተናገረችው ነገር እውነት ነው ተብሎ እንደ ኤቪደንስ የሚቀርብ አይደለም። አሁን ልቀቁት እኮ ስትለቁት ግን ለእኔ ሎዛ ሚዲያ ላይ ያለው ኢነርጂዋ ላይኖር ይችላል። ሎዛ ሚዲያ ላይ እንዳወራች አይነት ላታወራ ትችላለች። እሷ አይደለም የኔ ቢዝነስ። የኔ ቢዝነስ እናንተ እዛ ያናገራት መንፈስ እናንተ ጋር መጥቶ እንዳላስወራት በምንድን ነው የምታውቁት? እዛ ስትናገር መንፈስ ሆኖ እናንተ ጋር ስትናገር ሪያሊቲ እንደሆነ በምንድን ነው የሚታወቀው? ሪያሊቲ ይሁንም አይሁንም ሪያሊቲውን ነው አይደለም የሚለውን እኔ የምሰጠው ለኦዲየንስ ነው። እኔ እችኛዋን ሀያት ቁጭ አድርጌ ነሽ አይደለሽም የሚል ጥያቄ ያቀረብኩላት እንደ አንድ ፖድካስተር። ከዛ በኋላ መረጃውን እሰጣለሁ። ሪያሊቲ ነው አይደለም ምተው ለኦዲየንስ ነው። እኔ ባምንበት ራሱ ሪያሊቲ ነው ብዬ ኦዲየንስ እኮ የምንንቀው ኦዲየንስ አይደለም ያለን አይደለም። ስለዚህ በቃ የመንፈስ ቻሌንጅ እንጀምራ። በቃ ይለቀቁትና እንግዲህ ሎዛ ሚዲያ ላይ ያለው ነው መንፈስ ሙባረክ ላይ ቀረበው እንላለን እንጂ ኮምፔር መስጠት እንችላለን። ሙባረክ እኛ እንደ ሙስሊም ይቻላል፣ እንደ ሙስሊምንም እንደ ክርስቲያንም መስጠት ይቻላል። ኦኬ እኛ አሁን እዚህ ያሉ አብዛኞቹ ሙስሊሞች ባይለቀቅ ባይ ናቸው። ምክንያቱም መጀመሪያ መጥታ አውርታለች። ከዛም በኋላ እኔው ነኝ ግን ያወራሁት ነገር እኔ አላቅም ያን ነገር ሳወራ ብላ አስተባብላለች። ሪዝን ነገር ቢለቀቅ ይሄ ነው ኮስቱ፣ ባይለቀቅ ይሄ ነው ቤኔፊቱ ቢል ውሃ የሚያነሳ ነጥብ አንቺ። እሺ ቆይ አንዴ ልጨርስና ከዛ አሁን አንተ ኦኬ ብላ መጥታ አንተ ጋር አስተባብላ አወራች። ያወራችሁት እናንተ ናችሁ የምታውቁት። ከነገ ወዳ ደግሞ ሄዳ ክርስቲያኖች ጋር አይ ሙስሊሞች እንደዚህ አስፈራርቶኝ ነው ወይም ደግሞ እነሱ ጋር ሄጄ የማወራው ነገር አላቅም ነበር በዛን ሰዓት ብላ ብትልና ደግማ እስልምና ላይ የማይሆን ነገር አሁን እንዳወራችሁ ሄዳ ክርስቲያን ምንድነው ሚዲያዎች ላይ ብታወራ ምንድነው የእናንተ መልስ? አሁን ጥያቄ ነው። አይለቀቅ ስትይ አልኩሽ እኮ አብዛኛው ሰው ለዚህ ነው ኮስት ቤኔፊት አናሊሲስ። አሁን እናንተ በትለቋት ጉዳቱ ይሄ ነውና ሙባረክ ያዘው በይኝ ያልኩሽ። አሁን ትጠይቂኛለሽ መልሰሽ ይሄኛው ልጅቷ ሀያትን ጥያቄ ጠየቅናት አይደለ? መልስ ሰጠች አይደለ? እኔ አይደለሁም ብላ መልስ ሰጠች። እዛ ሚዲያ ላይ ሎዛ ላይ ቀርባለች፣ ረዴት ቀርባለች፣ መልስ ሰጥታለች አይደል? አሁን ነገ ደግሞ ፕሮቴስታንቱ ጋር ሄዳ ወይ ደግሞ ኤክስ የሚባል እንትን ጋር ሄዳ ብትሰጥ እኛ ጋር መስጣቷ ጉዳቱ ምንድን ነው? እስቲ አስረጅ። አሁን እንደዛ ሲሆን እኔ አልለቅም ባይዘው አንድ ነገር ልንገራችሁ ማለት ነው። አንድ ነገር ድጋሜ እስልምና ለመሰደብ ነው ምክንያት የምትሆኑት። ነገ ከነገ ወዳ ደግሞ ወጣ እንዴት ይሰደባል? እስላም ንገሪኝ። እስላም እንዴት ይሰደባል? አሁን ያለችውን ደግሞ ወጣ ላለማለቷ ምን ዋስትና አለን? ነገ ከነገ ወዳ እነሱ ጋር አሁን እዚህ ጋር ፈርቼ ነው አስፈራርተው ነው እኮ ድጋሜ እኛ እኮ ይኸውልሽ ዋናው ዓላማችን አንድና አንድ ነው። የመጀመሪያው ዓላማ እኔ ኢስላም ላይ ዲፋዕ ማድረግ ነው። እስላም ላይ የተቃጣው ነገር በታመመ ሴት ሙባረክ አይደለም። አሁን ነገ እስልምና የማለት ይሄ ይኸውልሽ ቆይ አንድ በታመመ ሴት እና በመንፈስ እጅ ውስጥ በወደቀ ሴት ነው ክሮስ አታድርጊ። አሁን ሌላ ነው ይሄ እንትን ነው። ቆይ ይኸውልሽ አሁን ቱ ዘ ፖይንት ልመጣልሽ ነው። ሁለተኛው ፖይንት እኔ የመልቀቅና ያለመልቀቅ ፕሮብሌም አይደለም። አሁንም ድረስ ኢቭን አንድ አሁን እሷ ብታስረዳኝ እንዲህ ነው ብትለኝ አንድ ውሃ የሚያነሳ ባለመለቀቁ ምክንያት አንድ ሪዝን ካገኘው ምንም አያደርግልኝም። እኛ የኔ ፖይንት ልቀቀውና አትልቀቀው ሳይሆን አንቺ አይደለሽ አንቺ የቀረበው መንፈስ ነው። አንተ ያቀረብከው ሙባረክ አሁን አንቺ ለምን ክሮስ ታደርጋለሽ? እስላም ላይ አንቺ ሙስሊም አይደለሽማ። ኖ እኔ ስለስለም አይደለም ለሷ መልስ የምሰጠው። አንቺ ዝም በይ፣ ሚውት አድርጊ አንቺ ሚውት አድርጊ። ትናንትና ቤታችን ርዕስ ሀሳቡ ተነስቷል። ሚውት አድርጊና አንዴ እሷን ላስጨርሳት፣ የእሷን ፖይንት ላስጨርስና የኔን ክሊር አድርገህ ተረድተህልኛል አይደለ? መጀመሪያ ያንቺንም አልተረዳው መልስ ሰጠን እኮ። አሁን ኢስላም ይወልሽ ብዙ ሙስሊሞች አዳምጪኝ። አንቺ ተይው እሱን። ስለ ኢስላም ያለውን ለምን አታዩም? ሞባል ስለ ኢስላም ተይና ሙስሊሞች ነው ያሉት እዚህ
ሙስሊሞች ኢስላም ላይ አንድ ኮሜንት ላይ አለ ወላሂ ኢስላም ላይ የሚፈጥረው ሙስሊሞች ላይ የሚፈጥረው ይሄ ነገር አለ የሚል ያንሱልኝ። እኔ ምንም ነገር አላነሳም። አንቺ ሚውት አድርጊ። ቢኮዝ ይሄ ጉዳይ አይመለከትሽም አንቺ። ኖ እኔ እኮ የሚመለከተኝ ልጅቷንኛ ወይ የነገርኩህ እኮ እኔ እስልምና ላይ ጫና ያመጣል አያመጣም አይደለም የኔ እኮ አንቺ ጋር እመጣለሁ አልኩህ እኮ። ለምን ተራ አትሰጪም አንቺ? በቃ ስለዚህ እሱን ያዝልኝ፣ አጀንዳችን እንዳይቀላቀል ነው። እኔ ደግሞ እያልኩ ያለሁት ሎዛ ሚዲያ ላይ የቀረበችው አንቺ አሁን ይሄ ቦታው ካልሆነ እኔ በዚህ ጉዳይ ላይ አንድ ድምዳሜ ላይ እኔ በዚህ ጉዳይ ላይ አላማችንና ሰርክላችን የቆምንበት ኢስላም ነው። ስለዚህ ኢስላም ላይ ወይ ደግሞ ሙስሊሞች ላይ ኤኒ ችግር የሚያመጣ የትኛውን መረጃ የማስተላለፍ ምንም እንትኑም የለኝም። ቦታው ይሄ ላይሆን ይችላል። እኔ ራሴ እዚህ ጋር ሙስሊሞች ካላችሁ ማለት ነው፣ ቆይ እዚህ ጋር ሙስሊሞች ካላችሁ እኔ ራሴ ቤት ከፍቼ ምንድን ነው ችግሩ ምንድን ነው የሚያመጣው ብዬ እንትን ልላችሁ እችላለሁ ማለት ነው። ወይ ደግሞ በውስጥ ለማንኛውም ሰው መልስ ለመስጠት አም ሬዲ። ይሄ ግን ሌላ እንትን ቦታው አይደለም ይሄ። ስለዚህ ቦታችን አይደለም። ለኦፓል ለምታመጣው ጥያቄ መልስ እንስጥ። እናንተ ለብቻ ወይ ደግሞ ከፍታለሁ እኔ ከመለቀቁ በፊት ማለት ነው። በውስጥ ማየት የምትችል ከሆነ ጽፌልሃለሁ። በጣም ያለው እሺ፣ መርሐባ። እሺ የኔ ጥያቄ ስላልተመለሰልኝ ነው። አንዱንም ስላልመለስክልኝ ደግሜ አንድ ልጠይቅና ከሙስሊም ወንድሞች ጋር ትቀጥላለህ። ጥያቄ ቁርአን ካልተቀራባት፣ ሕክምና ካላደረገች፣ መድኃኒት ካልወሰደች፣ ምንም ለውጥ ካልተደረገባት ከሎዛ ሚዲያ የተለየ ኢንተርቪው እናንተ ልታደርጉ አትችሉም። ስለዚህ ሎዛ ሚዲያ ላይ ቀርባ ካየሽ በኋላ ነው የተለየ ኢንተርቪው ታደርጋለህ አታደርግም ልትይኝ የምትችይው ካየሽ በኋላ ነው። መንፈስ አለባት እያለች የተከራከረች ሙባረክ አልገባኝም። ስለ መንፈስ እኮ አለ አንቺ ስለ መንፈስ እኮ በደንብ እኮ ታውቂው ነገር የለም። አታምኚም። አሁን ስለ መንፈስ አታምኚ። እንዴት ላውራሽ አሁን? አታምኚ ማለት በመንፈስ ታምናለሽ? በጅን ታምናለሽ? ቆይ በጅን ታምናለሽ? በጅን ታምኛለሽ ወይ ንገሪኝ። እሺ አንተ ጅኒውን አስራን ኢንተርቪው ያደረካት አይደለም? ሀያትን ኢንተርቪው ያደረኩኝ። ከነ ጅኒውን ኢንተርቪው ያደረካት? ላላ ሀያትን ነው ኢንተርቪው ያደረኩት እኔ። ጅኒ የት ሄደ? ሀያትን ኢንተርቪው ስታደርጋት ሀያት ነች ያለችኝ። ጅኒውን አላውቅም እኔ የት ሂድን አልሄድ የት እንደሄደ ደግሞ ስሩ ፕሮሰስ ደግሞ አውቀዋለሁ። ቢድኒላ ደግሞ ሀያትን ከረዴት በቅርብ ቀን እንለያታለን። በመቼ ነው ትለያት? በቅርብ ቀን ነው። ድራማቲክ የሆነ ነገር። አለይኩም ሰላም ወራህመቱላህ መርሐባ። ስለ ኢስላም ስለ ሙስሊም ይኸውልሽ ስለ ኢስላሚክ ጥያቄ አፉ በሉኝ ብያለሁ። ኢስላሚክ የሆኑ ጥያቄዎች እኔ እዚህ መመለስ አልፈልግም። እዚህ መመለስ አልፈልግም። የራሴ ጥያቄዎች እኔ ቤት ከፍታለሁ። በውስጥ በእሷ ጉዳይ ላይ የትኛውም ነጥብ ላነሳልኝ ሰው ጥንቅቅ አድርጌ አንብቤ መልስ እሰጣለሁ። ነጥብ ላነሳልኝ ሰው ደግሞ ወላሂ ልተው አም ሬዲ። ችግር የለውም። አይ ስለ እሷ ጉዳይም ስለሆነ ነገር መጀመሪያ ጠልቀትም ሰው እያወራ አውርቶ ሲጨርስ አይሆኑ ምንድን ነው መደራረብ? የሰው ሀሳብ አትስረቁ በቃ እንዴ። እሺ አፏን ልቀጥል። አሁን ሙባረክ አለክ? እሺ ይሄንን ብሮድካስት አንተ እሷ ትክክል ናት ብለህ አምነህበት ነው የምትፖስተው? ይመለስኩ እኮ አይ ከዚህ እየጠየቅኩ ያለው እሷ መታ እኔ ቤት መታ እሷ መታ ጥያቄ አቀረብንላት። ከዚህ በፊት መረጃ ስላለን ሎዛ ሚዲያ ላይ ስለቀረበች አንዳንድ መረጃዎች አንዳንድ እህቶች ስላሉ እሱን አሰባሰብንና አንዳንድ ፖድካስት ጥያቄ አቀረብንላት። መልስ ሰጠች። የኔ እምነት ሌላ ጉዳይ እኮ ነው። ይሄ ፖድካስት ነው። እሺ እኔ ለምሳሌ አሁን ከሎዛ ብሮድካስት ጋር ደውዬ ያደረኩት ቃለ ምልልስ አለ። እዛ ሎዛ ብሮድካስት ላይ ብቻዋን እንደሄደች 2 ጊዜ እንደተመላለሰች ከዛ ማናጀሩ ጋራ በስርዓት ለ6-7 ደቂቃዎች አውርቼ ራሴ በቀጥታ እቺ ልጅ ብሮድካስቱንም ራሱ ቆም ብሎ ላይ ላሰበ ሰው እዛ ጋር በስነ ስርዓት በሙሉ ኮንፊደንስ እያወራች የነበረች ልጅ ናት። ሶ አንተ እስልምናን ለመጥቀም ነው ስትል በምን አይነት ዲፋአ ነው እስልምናን ለመጥቀም ይህንን ቪዲዮ የምትፖስተው? አሁን ይሄ እኔ የምመልሰው መልስ ነው። አጌነስት ኢስላም ነው አልኩኝ እኮ። በእስልምናና ኢስላሚክ በሆኑ ጥያቄዎች ጥልቅ የሆነ በተለይ አሁን ከህመሟ ጋር ተያይዞ ባለው ጉዳይ ላይ
እና እዚህ ጋር አራቱ አሁን አንተ ጋር ጥያቄዎች ከተባለ ላይ ለምን ቆይ መሰለህ እዚህ ጋር ቆይ ሊነሳ የምፈልገው አራቱ ጥያቄዎች ላይ እኔ ራሴ ቤት አለኝ፣ ቤቴ ላይ መመልሰው ይሆናል። ካልሆነ ደግሞ በውስጥ ቤትህ ላይ ሄድ የምታቀርቡልኝ ሙባረክ። ጥያቄ መልስ ችግሩ እሰጣለሁ ምን አልኩኝ። አሁን መሰለህ? ድጋሚ ችግሩ ደጋግማችሁ ምን መሰለህ? ባጠይቁኝ ጥሩ ነው። ችግሩ ምን መሰለህ? ቤትህ የምንሄድ ከሆነ እዚህ ጋር 300 ሰው አለ። 300 ሰው በትነን ነው አንተ ጋር የምንሄደው። አንተ ጋር ቤትህ የምንሄድ ከሆነ እዚህ አሁን ጋር ያለ አይደለም ሰው ሊወዛገብ ነው። አሁን ስለዚህ አይደለም ቤትህ የምትመልሰውን ነገር ኦፓል ጣልቃ ትገባም ለእኔ የምትመልስልኝ ቤትህ የምትመልሰውን ነገር እኛ የምንጠይቅህን ጥያቄ ቤትህ የምትመልሰውን ነገር እዚህ ጋር መመለስ ትችላለህ። ምንም ሌላ የተለየ ነገር አይደለም። ይሄ ሰው ሳይበተን ሰው ላይ ሙዝግብ ሳይፈጠር ቤትህ የምትመልሰው በተመሳሳይ ሁኔታ ይኸውልሽ እዚህ ጋር አሁን መመለስ ሌላ ትችላለህ። ፋላሲ ነው እንትን የምትይው አሁን ማለት ገብቶኛል። አላሰላ እኔ በተለይ በዚህ በፖድካስቱ ጉዳይ ላይ የቆምንበት ጫማ ኢስላም ነው። ስለዚህ እኔ በቤቴ በተለይ እንደዚህ ውዝግብ የሚያነሱ ነገሮች የማንሳት እቅድም የለኝም። ሲጀመር ከዚህ በፊት የነበሩትን ፕሮግራሞች ማየት ይቻላል፣ ልንተው እንችላለን። ግን ደግሞ ምንም አንዲትም ውሃ የሚያነሳ ነጥብ አንሱልኝ እኔ ያልኩት ነው። አንሱልኝ እኮ ነው ያልኩት እንጂ መልስ ጠይቅኝ አላልኩም እኮ ነው። አንሺልኝ። አይ ይሄ ጉዳይ ቢለቀቅ ኢስላም ላይ ይሄንን ያመጣል፣ ይሄ ቢሆን ብላችሁ አንድ ውሃ የሚያነሳ ነጥብ አምጡልኝ አልኩት እኔ። በመጀመሪያ ልጅቷ ትክክል አይደለችም እያልንህ እኮ ነው። አንድ ነጥቡማ ዋና መሰረታዊ ነጥቡ ምን እያልንህ ነው? ልጅቷ በትክክል በዛን ሰዓት እዛ ጋር ሆነ ያወራችው ንግግር ፖይንቱ ተነስቶልሃል። በነገራችን ላይ አንተ ጆሮ ዳባ ብለህ እያለፍክ ካልሆነ በስተቀር ምን ተብለሃል? እዛ ጋር እኔ አይደለሁም ብላ ተናግራለች። እኔ አይደለሁም ምናልባት ታምም የራሴን የሚጥል በሽታ አለብኝ ነው ብላ ፕሮድካስት ካደረገች በኋላ ምናምን ይወጣቸው አይደል? አሁንም አንተ ቪዲዮውን ከፖስተትከው በኋላ ልክ አንተ አሁንም ያደረግከው ኢንተርቪው ከፖስተትከው በኋላ አስፈራርተውኝ ነው የሆነ ነገር ነው ፎሬቨር ብላ ብታወራ ይችልች ያንን ሪስክ አንተ የመውሰድ ሙሉ ሪስኩን የመውሰድ እጅግ በጣም ይህንንማ መረጃ ስለዚህ መረጃ ሳሊዝ ማስረጃ ሳሊዝ መረጃ ያለኝ እንደምትለው ብሮድካስቱ መረጃ ዲፌንድ ለማድረግ ሬዲ ሆኜ ኦኬ አልኩሽ እኮ ኮስት ቤኔፊት አናሊሲስ ሰርተን ነው ካልኩኝ እኮ ግራ ቀኙን አይተን ነው ምን ሊከሰትብን ይችላል ነገ ሄዳ እንዲህ ብትል ብለን ሰርተን ነው አልኩኝ። በጣም ዲፌንስ የማድረግ እንትኑ አለኝ። አምሽር ምን ሊከሰትብን ይችላል? እንዳንተ እኮ አይደለም እኔ እየተናገርኩ ያለሁት አጠቃላይ እንደ ኢስላም ነው እየተናገርኩ ያለሁት። እንደ ኢስላም እኮ ነው እየሰብን ያለን ነው። ሶስከው ሪስክ ሊሆን ይችላል። እንደ ኢስላም እኮ ነው እያወራ ያለሁት። ስለዚህ እቺ ልጅ ጤነኛ ነው፣ ሙሉ ጤነኛ እኔ እኮ ፖድካስቱ ላይ ራሱ ኮሆስት ያስፈልጋል ስል ራሱ እኮ በቂ እኮ ነው። ኮሆስት ያስፈልጋል። ይህን ጥያቄ ብቻዬን ሳልሆን መጠየቅ ያለብኝ አንዳንድ ሰዎችም ያስፈልግ 3-4 እነ ኑር ተካ ብቻ አይደሉም፣ እነ ፏድ ብቻ አይደሉም። በደንብ ሌሎች ሰዎች ጥያቄ የፈጠረባቸውን ጥያቄዎች ጠይቀዋል። ኮሆስት ያስፈልጋል ሲባል ዝም ብዬ አይደለም ያልኩት። በደንብ ኦኬ ይሄ ነገር ከዚህ አንግል ቢታይ፣ ከህግ አንግል ቢታይ፣ ይሄ ነገር ከእንደዚህ ቢታይ ስፒሪቹዋል ወይ ደግሞ ይሄ እንደምትለውስ ቢሆን ባይሆን ብለን እንትን ብለንበታል። በደንብ አይተንበታል፣ ሄደንበታል። እሷም ደግሞ ጥያቄዎች አቅርባለች። እንዲህ ቢሆን እንዲህ ቢደረግ እንዲህ ቢሆንልኝ ያለቻቸውን ጥያቄዎች የማድረስ ደግሞ ኃላፊነትም ጭምር አለብን። ኦኬ ከህግ አንጻር ይዛችሁታል ማለት ነው። አሁን ሌላ ቦታ ሄዳ ብታስተባብል እንዴት ጥያቄ ልጠይቅን ይቀርታሽ ሌላ ቦታ ሄዳ ብታስተባብል እሷን ለመክሰስ ከህግ አንጻር ይዛችሁታል። ከአሁኑ ወንድም ሙባረክ እሷን ለመክሰስ ሌላ ቦታ ሄዳ እንደገና ድጋሚ እስልምናን ብታሰድብ ምንድነው እንደ እስላም እየጠየቅናቸው ያለው? ከህግ አንግል ማለት እሷን ለመክሰስ እና ከህግ አንግል ምን አገናኘው እንዴ? የእውነት ድጋሚ እንደዚህ ብታሰድብ ዝም ትሏት ነው እንዴ? እስቲ ሙቤ አንድ ጥቂት ጠይቃቸው ነው ለነሱ መርሐባ። ግን በጣም ሰዓት እየሄደብኝ ነው፣ ረጅም ሰዓት ማለት ነው። አፉ ብትሉኝና እንደው ችግር የለውም
አሁን ነገም ከነገ ወዲያም እኮ እኔ በስር ጥያቄ ካላችሁ ብያለሁ። በተለይ ቪዲዮ የተሰራ ቪዲዮ ካለ ኢስላሚክ ይሄ በዚህ አንግል ሙባረክ ይሄን ነገር ሊጎዳ ይችላል። አሁን እንዳነሳችሁ እሷም ሸረፋ ነው ሸሪፋ ነው አቤት ችግር የለው እንዳነሳችሁ በውስጥ ይሄ ነው ሙባረክ ይሄ ነው በሉኝ። አንዲት በደንብ ኢስላም ላይ ይሄን ያመጣል፣ ሙስሊሞች ላይ ይሄን ችግር ያመጣል። ቢኮዝ እንትኑ ስለሆነ ነው። ነን ሙስሊሙ ላይ እኔ አንስተነዋል ፖድካስቱ ላይ ኢቭን ኢፍ ክርስቲያን ወንድሞቻችንን አንስተን በመካከል ያለውን ችግር ሁላ አንስተናል። እቺ ልጅን አውጥተናት ማለት ነው፣ ከጨዋታ ውጭ አውጥተናት ሁላ አንስተናል። ከዛ አንግል አይተነው ማለት ነው። ፖይንቶች አሉ የተነሱ ፖይንት። የሚነሳው እኮ ሀሳብ ነው፣ አይዲያ ነው የሚነሳው። ሀሳቦቹን አናላይዝ አድርጎ አዳምጦ የሚፈልግ ሰው ያዳምጣል፣ ማይፈልግ ሰው ሳያዳምጥ መተቸትም ምንም ማለትም ይቻላል። ግን ከዛ በፊት ራሱ ጥንቃቄ ያስፈልጋል። አይለቀቅ ሲባል አንድ ፖይንት ኢስላም ላይ ችግር ይፈጥራል፣ ሙስሊሞች ላይ ችግር ይፈጥራል ካገኘው አምሬዲ ምንም ሀጃ የለኝም። 5 ሳንቲም የማገኝበት ፖድካስት አይደለም። የራሴ ስራ አለኝ፣ መሐንዲስ ነኝ። ምንም ከዚህ ከፖድካስት ጋር ከኢስላሚክ እንትን ኮንቴክስት እንጂ እኔ ኢቭን ምንድን ነው የሚባለው ይሄ ገንዘብ ሜክ የሚደረግበት እንትን የጀመረም አይደለም። አታስቡ ማለት ነው። እሺ ሞቢ፣ አንድ ኢስላም ላይ ችግር ያመጣል ባልከው ነገር ላይ አንድ ሁለት ነገር ላስቀምጥልህና ከዛ አጠናቅቃለሁ። ኢስላም ላይ ችግር ምንም አይነትን ችግር አያመጣም። እስላሞች ላይ ምንም አይነትን ችግር አያመጣም። ምክንያቱም እስልምናንም የሚጠብቀው አላህ ነው። ዲኑን የሚጠብቀው አላህ ነው። አላህ የጠበቀውን ዲን ማንም ሊጎዳው ማንም ምንም ሊያደርገው አይችልም። ስለዚህ እስላም ላይ ችግር ያመጣል፣ እስላም ላይ ችግር ያመጣሉ የሚለው ነገር በመሰረቱ ምንም ነገር ጥቅም የሌለው ነገር ነው። ነገር ግን ነገ ይቺ ልጅ ወጥታ ትናንትና እዛ ጋር ተቀምጣ ምንድን ነው ያለችው? እኔ ክርስትና ተነስቻለሁ፣ ክርስትና ከሌ አስነስቶኛል፣ ከሌ እንዲህ ብሎኛል፣ ከሌ እንዲህ ብሎኛል ካለች በኋላ ይህንን ነገሮችን ካነሳች በኋላ በድጋሚ በራሷ ሪካርድ ላይ ምንድን ነው የሰራችው? እኔን ክርስትና ያስነሳኝን ሰው አምጡልኝ። ራሷ የሰጠችውን ቃል አጥፋ ራሷ እንደ ማስረጃ እየጠየቀች የነበረች ልጅ ናት። ይቺ ልጅ በመሰረቱ በመጀመሪያ ደረጃ አንድ ጊዜ ሙባረክ፣ በመጀመሪያ ደረጃ አእምሮዋን ጤነኛ ነው ወይስ ጤነኛ አይደለም የሚባለውን ነገር መመርመር ሕክምና መውሰድ እንጂ ያለባት ሌላ ኢንተርቪው የሚያስፈልጋት ልጅ አልነበረችም። ግን ያው ቢዝነስ ስለሆነ ባለውም ሁኔታ ቢዝነስ ስለሆነ ቢዝነሱን ስሩበት። እስልምና ላይ ግን ምንም አይነትን ችግር ሊያመጣ አይችልም። ለምን? ዲኑ የአላህ ነው፣ ይጠብቀው አላህ ነው። ይኸውልሽ ጨርሻለሁ። ቢዝነስ ላይ ላልሽው እኮ የተናገርኩ መሰለኝ፣ አልደጋግምም። ከዛ ውጭ ግን አንድ ነገር ኢቨን ኢፍ ሎዛ ሚዲያ ጋር እንሄዳለን ብያታለሁ። እንሄዳለን ሎዛ ሚዲያ ጋር አሁን መሄድ ማለት አሁን ዲቴይል ላወራው ነው። እንሄዳለን አሁን 1-2 ቀረጻ ይሆናል የሚል እንትን የለኝም። ያው እንትን ነው ካላችሁም ብሬክ ልታደርጉት ትችላላችሁ። እንደ ሂደቱ ነው የሚሆነው። ግን ደግሞ ቢዝነስ ነው ምናምን ካልሽ ይሄም አልኩኝ ግልጽ አድርጌ ያወራው መሰለኝ። ዳትማችን ብዙ ሰዓት ታይቷል። ከ100,000 ሰዓት በላይ የታየ ፖድካስት ነው። ግን ስቲል ነው ለምንትን የሚል ምንድን ነው ኦፕቲማይዜሽን ነው የሚባለው። እስቲ ከስር ጻፉልኝ። ምንድን ነው ማኔጅ ዩቲዩብ ገንዘብ ሜክ ማድረግ የሚችል እንትን የሚልበት መንገድ እንደዛ እንኳን አላስጀመር ነውም። ስለዚህ ለመተውም ምንም ለማድረግ አንድ ሀሳብ ብቻ ነው የምፈልገው፣ የሚረግጥ ውሃ የሚያነሳ ሀሳብ። እንደዛ እኛም ከሆነ ጨርሻለሁ። ሙባረክ በጣም በፍጥነት አመሰግናለሁ ኦፔል። ልጅቷን በዚህ ሙቤ ልጅቷን በዚህ ሙቤ ፍጥነት ኢንተርቪው እንድታደርግ ያደረገህ ነገር ምንድን ነው? ከጥቅም አንጻር ካልሆነ ወይም ደግሞ ሎዛ ሚዲያ ላይ ለሰጠችው ሀሳብ ማስተባበያ ካልሆነ ጥቅምና ጉዳት ከሌለው የሀያት ኢንተርቪው በዚህ ፍጥነት ሞኔታይዜሽን በአስቸኳይ ኢንተርቪው እንድታደርግ የተደረገው ምክንያት ምንድን ነው? አልኩሽ እኮ ኢንተርቪው የተደረገበትን ምክንያት አሁን ለምሳሌ እሷን ስናቀርብ እነ ፏድ እነ ኖርተካ ሌሎችም ወንድሞች እንዲህ ነው የሆነ ያለው እቺ ልጅ ሙስሊም ነኝ ብላ ስክሪን ላይ ወጣለች። ሀያት ስለ ረዴት አይደለም ማውራው፣ ሀያት ለይቻታለሁ። ሁለትም አንድም ነች ብዬ ነው ፖስት ያደረኩት። ኢኔ ሴንስ ምንድን ነው ፕሮቴክት እናደርጋታለን። ቤት ነው ምንም እንትን አይኖርም። ግን ደግሞ እነ ፏድ ጥያቄ አቀረቡ፣ እነ ኑርተካ እዚህ ጋር እንዲህ ያለ ኦኬ
ግራ ቀኙን አየን፣ እንዲህ ብትደረግ ከዛ ጥቅሙ ጉዳቱን ሰራን አናሊሲስ የራሳችንን። ልቅረባለች፣ መጠች፣ ኢንፎርሜሽን ሰጠች፣ አቀረበች። እኛ ደግሞ ለኦዲየንስ እናቀርባለን ነው። ጥቅምና መረጃ ጉዳቱን ያያችሁት ከማህበረሰቡና ከእናንተ አንጻር ነው እንጂ ከእሱ አንጻር አይደለም አይደለ? ምክንያቱም እሷ የጤና ከሷ ችግር ያለባት ናት ከሷ ብላችኋል በአንድም ምንድን ነው በሌላ። እንጂ ለእሷ የሚጠቅማት ምንድን ነው? ይሄ አንተ የሰራኸው ኢንተርቪው ለሀያት አልኩኝ እኮ ለዛ ነው እኔ ምንድን ነው? እንደ አንድ ሙስሊም ነች እቺ ልጅ። እንደ አንድ ሙስሊም ኦኬ ሙስሊም ነኝ ብላለች አሁን ባለው። ነገ ደግሞ ፕሮቴስታንት ነች ካለች አትልም። ቤት አይ ነገ መላሽ ሳይሆን ትናንት ምኞቴም ኦርቶዶክስ አይደለም። ነበር። ቆይ ላውራ አይ እንጂ ነው ነገ ላይ እንዴ አንሄድም፣ ነገ ላይ አንሄድም። ሙባረክ ፕሊስ፣ ነገ አትልም። ላይ ነገ ስንሄድ ክርስት ቢኢዝን ይላል። ትናንት የኔ ኦርቶዶክስ ምኞት እንዳትል ነበረች። ነው ምኞትህን አይደለም። ትናንት ኦርቶዶክስ ነበረች። ሎዛ ሚዲያ ላይ በጣም ደስ የምትል ጥቅስ የምችል መዘመር የምችል ምስክር የሰጠች ኦርቶዶክስ ነበረች። እሷን እኮ የትናንትና ነበረችና ስለዚህ ነገ ነው። አሁንም እኮ እሱን አላቅም እኮ አለች እያልኩ እኮ አላልኩም አለች እኮ እንዴ። አላልኩም አይደለም ብላለች እኮ ሚዲያ ላይ አይደል እንዴ? አይ ያልኩበትን ሚዲያ ላይ ምክንያት እኔ ወጥቼ አላውቅም ስቀርብም አላቅም አለች እኮ። እኮ እሷን ሀያት የዛን ነው ያቀረብኳት እኮ እኔ። አሁን እሱ ስለሱ ነው የምትጠይቅኝ እኔ። እኔም እኮ እያልኩ ያለ ነው። አላቅም እንድትል የሆነችበት ምክንያት እየዋሸች ነው ብለህ ታምናለህ አንተ? ያንን እየዋሸች ነው አዎ ሊሆን ሎዛ ሚዲያ እኔ ላይ መጀመሪያም የተናገረችውን ነገር እየዋሸች ነው ብለህ ታምናለህ? የኔ እምነት ሌላ እየካደች ነው ብለህ ጉዳይ ነው። ታምናለህ? አሁን ስለ እኔ እምነት አይደለም እኮ የምጠይቅኝ። ስለ እኔ እምነትማ ምንም ስለ አሁን የኔን እምነትማ እንዲህ ነው ካልኩሽ እኔና አንቺ መግባባት አንችልም። አዎ እሺ። አሁን እኮ ሁለት ቢኮዝ ነገር እምነት አለ ውስጥ እዛ አይደለሽም አንቺ እኮ ያለሽው። ጥያቄ ይኸውልሽ አንድ ነገር ልንገርሽ፣ ጥያቄ ይኸውልሽ ከሀሳብ ተይው እሱን አንጻር ነው። አሁን ኦፓል አይደለም አሁን ሌላ ቦታ መንፈስ ጠይቂ እሱ መንፈስ አለባትም ሲባል ይኸውልህ ሙባረክ፣ እኔ ፖለቲካ አሁን እኔ የተረዳሁት ልንገርህ። የአንተ ፖድካስት የተፈለገው ሎዛ ሚዲያ ላይ አትርፊ የተሰራውን ጋዜጠኛ ፖለቲካ መሆኑን። ለመምታት እሺ ሎዛ ሚዲያ ላይ የተሰራውን ፖለቲካ ለመምታት ሌላ ፖለቲካ መስራት ፈልጋችሁ ካልሆነ እዛ የተናገርኩትን አላቅም ታማሚ ነኝ አእምሮ ይንክ ነው ያለችን ልጅ እናንተ አመጣንና ጋር እዚህም ጋር ሲቀመጥልህ አቀረብናት። አላቅም ስትል አቀረብናት። ስለዚህ በቃ አንድን የማታቅ በእናንተ ምን ችግር አለው? በሃይማኖታችሁ ጅን ያለባት ፖለቲካ ልሰሩባት ነው። በቃ ችግሩ እኮ ይሄ ነው። ፖለቲካው ታማሚ ምንድን ነው? ላይ ፖለቲካ እየሰራችሁ ነው። ዋትስ ምንድን ነው ፖለቲካው? የቱ ጋር ነው ፖለቲካው? ታማሚ ናት፣ ታማሚ ናት፣ ታማሚ ነኝ ብላችኋለች። ጤነኛ ያልሆነችን ሴት እንድታስተባብል እያደረጋችሁ ነው። ገብቷል እያልኩ ያለሁት ጤነኛ አይደለሁም ብላ የተናገረችን ሴት እንድታስተባብል እዛ የተናገረችው ውሸት እንደሆነ እንድትክድ ጫና እየተደረገባት ነው ልጅቷ። ያን ነው የተረዳሁት ጫና እንጂ አልገባኝም። ኦፍኮርስ ጫና ምክንያቱም ጫናው ምንድን ነው? ቴንኪው ልጅቷ የማህበራዊ ሚዲያ ጫና አለባት፣ የቤተሰብ የጎረቤት ጫና አለባት። ቅድምም ስትናገር መውጫ መግቢያ ጥቻ በለች። ባለፈው ኢንተርቪው አድርገናት ነበር ኑሪ ነበረ። ከዛ እኛ አንጻር አላደረግንባትማ፣ ጫና ተደረገባት እንጂ ጫና አደረጋችሁባት አትበል። እናንተ ደግሞ ኢንተርቪው ላይ እንድሰጭ አደርጋችሁባታል። ሚሌቱ እንዴት አይመቻየሽው? አሁን ጫናው ነው እርግጠኛ ነኝ። ምክንያቱም ጫና ባታረጉባት ጊዜ ትሰጧት ምን ነበረ። ወደፊት ያለውን ታውቂያለሽ፣ ትገምቻለሽ፣ አይተሻል። ምን አስቸኮላችሁ? ታዲያ ስማ መጀመሪያ አዳምጪ። አልሰማውም መብትሽ ነው፣ ባይዘው አለመስማት ትችያለሽ፣ መብትሽ ነው። ሎዛ ሚዲያ ላይ ያላትን ሰልፍ ኮንፊደንስ ያጣችው ባለባት ፍርሃትና ጭንቀት ነው። ፌሷ ራሱ ይናገራል። አሁን ላይ እሱን ተይው። ይሄ ነው ፖለቲክስ ማለት። አሁን ይሄ የአንቺ ፖለቲክስ ነው። አሁን ይሄ አንቺ አሁን ቆይ እየሰራሽ ያለሽው ከባድ ፖለቲክስ ነው። አንቺ ባይዞ የልጅቷ ጤና ይቀድማል። አሁን እያሰብሽ ያለሽው ለማህበረሰብም ለሰውም አይደለም። አንቺ እያሰብሽ ያለሽው ለማንም እያሰብሽ አይደለም። አንቺ ዲስ ኢዝ ፖለቲክስ እኮ አሁን ለእሷ ነው የማስበው። እናንተ አታስቢም እንዴ? ለእሷ ብታስቢማ ለእሷ ብታስቢማ ቅድም እያየውሽ ነው የምጠይቃቸውን ጥያቄዎች እሷ ጋር ማለት ነው። ደሴም ጥያቄ ነው የጠየቅናት እኛ። ደሴም ማለት የተወሰነ እናንተ የጠየቃችሁትን ጥያቄ ብያቸዋለሁ፣ ሙሉ ለሙሉ ጠይቀናታል። እሱ ቀላል ነው፣ ኦቪየስ ጥያቄ ነው። ከዛ በላይ በጣም መስቀለኛ ጥያቄ። አሁን እናንተ እቺ ባትሆንስ እቺ ብትሆንስ እንትና ብትሆንስ ምናምን ብትሆንስ ነው። ይሄ እኮ በጣም እኮ ሆኖ ይኸውልህ ቁርአን ጅን ያለባት ብላችሁ እንኳን ቁርአን እንዲቀራበት ጊዜ አልሰጣችኋትም እኮ እያልኩ ነው። በቃ ይሄን ያህል ነው ልጅቷን እያጣደፋችኋት ያለችሁት። አልኩሽ እኮ አሁን ቅድም ነግሬሻለሁ። አንቺ አሁን በጣም ከባድ ፖለቲክስ እየሰራሽ ነው የራስሽ። አሁን ነግሬሻለሁ። አንድ ነገር ልንገርሽ። አሁን ለማህበረሰብ ማሰብ አልኩኝ ቅድም ብያለሁ ነው። ለሙስሊሙም ለነን ሙስሊሙም ሙስሊም ላልሆነውም ለእሷም ተጨንቀን ነው ያደረግነው። ይሄ የእኛ እምነት ነው። አንቺ ደግሞ አይ አልተጨነቃችሁም ስትይ አዳምጠሽ አለማዳመጥ መብትሽ ነው።
አዳምጠሽ ኦኬ ሙባረክ ይሄ ነገር እኔ ልክ አይደለም። ቆይ እንዳልተጨነቃችሁላት ያወቅኩት ገና ለገና አንቺ የሚባለው ይሄ ነው ብለሽ ገና ፕሪዲክት አድርገሽ ምናምን ነው ዲፌንድ ታደርጊ ያልሽው ማለት ነው። ትናንትም በደንብ አዳምጬሻለሁ። አይደለም፣ በደንብ ስማኝ። እንዳልተጨነቃችሁላት የሚያሳየው አሁን ሁለት ነገር ነው ያለው። ሎዛ ሚዲያ የተናገረችው እውነት ነው። ልጅቷ በፍርሃትና በጭንቀት ሀሳቧን ቀይራለች። በጭንቀትና በፍርሃት የሚለውን ነገር በምን አወቅሽ አንቺ? በምን እርግጠኛ ነሽ? በቃ እኮ ምርጫ እየሰጠሁ እኮ ነው። ካልሆነ ግን እዛ የተናገርኩትን አላቅም፣ አእምሮዬ ልክ አልነበረም፣ ህመም አለብኝ ካለች አንተ ጋም ስትመጣ ከነ ህመሟን ያቀረብካት ማለት ነው። ምክንያቱም ቁርአን እንኳን እንዲቀርበት ጊዜ በቃ ስለዚህ ጥቅም የለውም እያልኩ ያሉት ይሄንን ነው። ጥቅም ምናምን እኮ ጥቅሙን እኮ አንድ አይደለም እኮ ምንልሽ አሁን ጥቅም የለውም ወደ ማለት መጣሽ። ጥሩ ፖይንት መጣሽ። ጥቅም የለውም ጥቅም የለውም ጥቅም ዜሮ እና ኔጌቲቭ አንድ አይደለም አይደል? ትላንትና ግን ኔጌቲቭ ላይ ነበርሽ። ትላንትና ኔጌቲቭ ላይ ነበርሽ። አሁን ጥቅም የለውም። ጥቅም ከሌለው ችግር የለውም። ግራቀኙም ታማሚ ሰው አሁን የማወራው ስለሷ ነው። ስለ እናንተ ግን እናንተ ጤነኛ ነን ብላችሁ እናንተ ስለ ሚዲያ እውቀት አለን እናውቃለን ያላችሁ ሰዎች ግን ልጅቷን እየተጠቀማችሁባት ነው ያላችሁት። ለምን ሎዛ ሚዲያ ላይ የተሰጠችውን ስለ እስልምና ያወራችሁን ነገር አላማችሁ መምታት ብቻ ነው። ታርጌታችሁ ያ ነው። ሎዛ ሚዲያም ተናግሯል። ምን ብሎ ጥሩ መጣሽ። አሁን ይኸውልሽ አየሽ አይደል? አሁን አንቺ ፖለቲክስ ነው እየሰራሽ ያለሽው ምልሽ ለዛ ነው። አሁን ሎዛ ሚዲያ ላይ የክርስቲያን ሚዲያ ወይ ደግሞ ሙስሊም ያልሆነ ሚዲያ ስለሆነ የእናንተ ሙስሊም ስለሆነ እያልሽ ነው። አሁንም አላዳመጥሽውም ኢንተርቪውን አልኩሽ። ሳታዳምጪው የኛን ኢንተርቪው ፕሪዲክት እያረግሽ ነው። ምንም ልዩነት የለውም። ይሄው እኮ በቃ እንግዲህ ኦዲየንስ ነው መተው ፍርዱን ማለት እዛም ጂኒን ኢንተርቪው የተደረገው አንተም ጂኒን ኢንተርቪው የተደረገው ጂኒ ስለ ጂኒ ታምኛለሽ ማለት ነው። ፓል አንተ አመንኩ እኮ አንተ ጂኒ ቅድም ብለኸኛል። ስለዚህ ጂኒውን አስወጥቼ ፍሪጅ አድርጌው ነው እሷ ለብቻዋ ነው ካልክ ደግሞ እኛ ማስረጃ እንፈልጋለን። ከነ ጂኒ ከሆነ ደግሞ አይ ከነ ጂኒ ነው የሚል ማስረጃ እንፈልጋለን። ከዛ ውጭ ያሉት ነገሮች አይ እሱ ላይ ባይሆን ነገም ማለት ሌላ ጊዜ አሁን ጂኑ ላይ ሲሕሩ ላይ እናስ ላይ ቡዳው ላይ ምናምን አንዳንድ ነገሮች ኢቭን ኢፍ ወሬው ካስፈለገ እንደው ማወቅ ከፈለግሽ እና እንትን ማለት ከፈለግሽ ስለሱ አድምተን ማውራት እንችላለን። በተለይ እኔ ማወቅ የምፈልገው ነጠላ ለብሶ ማህተብ አድርጎ የተቀመጠው ጂኒና ስለሱ እናወራለን። ስላዳመጣችሁኝም ቦታ ሰጣችሁ እንትን ስላላችሁኝ እኔ የምፈልገው ማለት ነው አመሰግናለሁ። ቆየው ፓሌዎች ችግር የለውም። ነገም ከነገ ወዲያም እኮ ቤቴ ነው መጣ። ሀያት ላይ ያለው ጂኒ ፍጹም ሙስሊም ፍጹም ክርስቲያን ጂኒ ነው። አንድም ሁለትም በደንብ ያን ጂኒ ፈልገዋለሁ። በቃ በሱ ዙሪያ እኔ ፈልገዋለሁ። ታግዘኛል። ጀዛኩሙላህ። ግን አሁንም አጠንክሬ ማውራው እዚህ ኦፓል ቤትም ይሁን ምንም በተለይ ኢስላም ሙስሊሞች ናችሁ ኢስላም ላይ ወይ ደግሞ የሆነ ነገር ሙስሊሞች ላይ የሆነ ነገር ሀፕን ሊያደርግ ይችላል ብላችሁ ስጋት ያላችሁ ወይ ደግሞ የሰማችሁት ቪዲዮ ካላችሁ ሼር አድርጉልኝ። አም ሬዲ። አመሰግናለሁ። ጀዛኩሙላህ። ሰላም አለይኩም። እናመሰግናለን። ሀያት ላይ ያለውን ፍጹም ሙስሊም ጅኒ ነው ኢንተርቪው ያደረከው ብዬ ነው የማምነው። እኔ ሙባረክዬ ልቀቀውና እንስማው። ምክንያቱም ሀያት ታማሚ ስለሆነች የሀያት ኢንተርቪው ነው ብዬ እኔ አልቀበልም። አቋሜን እንድታቀልኝ ይወዳለሁ። አሚን ሎዛ ሚዲያ ላይ የቀረበው ፍጹም ክርስቲያን ጅኒ ነው። አንተ ደግሞ ኢንተርቪው ያደረከው ፍጹም ሙስሊም ጅኒ ነው። ሀያት ግን አሁንም የጤና ሕክምና ያስፈልጋታል፣ እርዳታ ያስፈልጋታል፣ ጥበቃ ያስፈልጋታል፣ ደህንነት ያስፈልጋታል። ይሄ ታሳቢ ይደረግልኝ። ሀናን ነይ ግቢና እስኪ ያንቺንም የተደገመበትን ጅኒ ተረኪልን። የጅኒ ምዕራፍ